ሆነ ተከናወነ ሆነ የለችም God, now your hand working. Now your hand working. I say, you know, easy. To the sing and the dance and the people that rejoice. My brother, my sister, no need today. If you could do a party, you make we the tango. Baba God, now your hand working. You'll be like, I say, no be like. እንዴት በአንድ ጊዜ ይቀራልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቅኩኝ ነበርና በአንድ ጊዜ ይቀራልሽው እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቀራልሽው ከባድ ጥያቄ ነው። ማርያም ከብዶኛል። እንዴት ሁሉ ኤክስፕሌን ማድረግ እንዳለብኝ አይሆን ነው። ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምናምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉ ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነው። እና ይህ እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከ ገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው አይደለ? ሶ መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር ብዬ ማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ሶ ይሄንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬ ነው ማርያምን ሁሌ አባታችሁ ነኝ ጸልያለን አይደለ? የጥያቄ ለምን ይፈጠርብኛል ውስጤ ላይ አባቢ ማርያምን የምሬ ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬው ውስጥ ያለውን ቂም አስወጣልኝ። እሱ ነው ውስጥ ያለው ቂም ነው እኔ እንዳይሳካልኝ እያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንሳ አባቴ ጋርም ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጥ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ። ሶ አሁን ውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ሶ ፍቅር መጣ። ሶ ፍቅርን መግፋት አልችልም። አም ሶሪ ይሄ የኔ ኦፒኒየን ነው። ሶ በቃ ብዙ ጊዜ የጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንግል ነው። እና ብዙዎቻችሁ የተናደዳችሁብኝ ሜቢ ለዛ ሊሆን ይችላል። ሶ ስለተናደዳችሁብኝ በጣም አም ሶሪ በጣም ግን ውስጤ ያለው ትክክለኛ ፊሊንግ በቃ ይቅርታ ማድረግ ስላለብኝ ነው። እና ደግሞ ባይመጣ ኖሮ ለምን ይቅርታ ምናምን ብዬ ከሱ ጋር ልጋጠም ምናምን ወይም ደግሞ ያለ ሰው ነበር። ግን ይቅርታ ገፍተው እኔ ጋር ስለመጣ እንኳን እኔ ኢየሱስ ክርስቶስ እየተበደለ ኖሯል። ሶ ኢትስ ኦኬ this is my opinion። ሶ ለዛ ነው ይቅርታ ያደረኩት ለውስጥ ሰላም ስል ነው ይቅርታ። ምንድን ነው አፍንጫ ሳይመርታ አይደለ? እሺ ልፍስፍስ። እሺ ይሄ ጥያቄ ደግሞ ለኔ ነው። ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት። ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪው ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ የምነግራችሁ ግዴታ ምናምን አይደለም። አለ መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ። እቺን ሀሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ። ያኔ እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አድርገዋለሁ ብዬ ወላዲተ አምላክን ነው የምላችሁ አስቤ አውቃለሁ። ወይ ብላን አስቤ በስነ ስርዓት በቃ ተነስቼ ነበር እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቄሪር ያደረገው። ከዛ ግን ቁጭ ብዬ ሳስብ አይደል ወይ ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩን እያሰብን መሄድ ካልቻለ ላይፍ በጣም ከባድ። እኔ ትንሽ ዓመት ቢኖርኩ እዚህ ምድር ላይ ግን ከዚህ በኋላ የምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። ሶ አሁን እኔ እሱ አጣኋት ብሎ እንዲያዝን በቃ ራሴን ለውጬ ምናምን
ያ ፋይናንሻሊ ምናምን በደንብ ገንዘብ ምናምን የሚመጣ ነገር ነው። ገንዘብ እግዚአብሔር ያግዛል። ግን ፋይናሊ ራሴ ነኝ አእምሮ የሚጎዳው። እኔ የማስበው ነው። እሺ ጋይስ እንዳይደብራችሁ፣ ራሴ ነው አእምሮዬን የምጎዳው። ይቻላል ባይ ዘ ዌይ አም ሶሪ ለዚህ ንግግር ግን በቃ ባይመጣ ይቅርታ ባይ ልጁን የምር ማሳደግ ባይፈልግ ኖሮ ኦፍ ኮርስ አምላኬን ይዤ በስነ ስርዓት ሰጥ ለጥ ብዬ ልጄን አሳድጋለሁ፣ ስራዬን በደንብ እሰራለሁ። ግን መጣ አይደለ? መጣ ኦኬ ነው ማለት ነው እኔ እና ደግሞ በቃ ልቤ የሚነግረኝን አይደለም ማዳምጠው። በቃ ጥሩ ነው፣ ጥሩ ስሜት ተሰማኝ። ይቅርታ ብሎ ሲመጣ ጥሩ ስሜት ተሰማኝ። ሶሪ ተረዳችሁኝና ኦኬ እላለሁኝ። ባይመጣ ኖሮ ግን ቀጥለጥ ብዬ ስራዬን እሰራለሁ፣ ልጄን አሳድጋለሁ፣ ፋሚሊን እረዳለሁ ነው እንጂ ከዛ ውጪ አሁን መጥቶ እሱን ሪጀክት አድርጌ ይቅርታ ብሎ እግዚአብሔርም እንደ ልጅ እንደው እንደ ሐቅ ለመናገር ቢከፋውም ቢደላውም ደስተኛም ቢሆንም ባይሆንም ሁሉም በልቡ ነው። እናቴ ትሙት ወንድ ልጅ የውስጡን መናገር አይችልም፣ እውነት ለመናገር ማለት ነው። የምሬን ማርያም ውስጡ በጣም ብዙ የተመቀ ብዙ እሳት አለ። ማርያም እኔ ብቻ አይደለሁም፣ እውነት ለመናገር ሙሉ የኢትዮጵያ ሕዝብ አጠቃላይ በውስጡ የተሸከሙ ብዙ ነገር አለ። የምሬ ነው ማርያም። አሁን እንደዚህ ስል ያስመሰለ ነው ምናምን ሊሉ አሉ፣ ብዙ የሚሉ ሰዎች አሉ። ግን እኔ የምሬ ነው ማርያም ከልቤ ነው የምወዳት። እንዴት ስላልወዳት እችላለሁ? ምክንያቱም ብዙ ነገር ያሳለፍን ሰዎች ነን። በጣም ብዙ ነገር ያቀድን ሰዎች ነን። ያው በመሀል ይሄ ነገር ሀፕን ሆነት መጣ ምናምን አሁን መጣ። ግን በቃ በራሴ በህይወቴ መናገር ስለማልችል ነው ባይዘው እንደዚህ የምሆነው። ዝም ብለው ይሻላል። በቃ አልፎ ይሄ ሁሉ ነገር ተስተካክሎ በቃ ፈጣሪ ሆይ እናመሰግናለን ብለን መቀጠል ነው የምፈልገው። መናገር አልፈልግም። የወንድ ልጅ የውስጡን ማውራት አይፈልግም። ወንድ ልጅ የውስጡን መናገር አይፈልግም። በውስጡ ይዞ ታግሎ ያን ነገር ማሸነፍ ማሳካት ነው የሚፈልገው። ስለዚህ ዝም ብሎ መኖር፣ ዝም ብሎ መሄድ፣ ፈጣሪን እያመሰገኑ በጣም ነው የምወዳት፣ በጣም ነው የማከብራት። የምሬ ነው ማርያም። ማንም ሰው ላይረዳሽ ይችላል። አዎ ብዙ ነገር አጥፍቻለሁ፣ ብዙ ነገር በድያለሁ ምናምን እንዳልኩት ነው። ግን በቃ የውስጤን ማንም ሰው አያውቅም። እናቴ ትሙት ማንም አያውቅም። እና ዝም ብሎ አሳልፎ ፈጣሪ ያሳልፈው ሁሉንም ነገር አልፎ ጥሩ ነገር ተፈጥሮ ጥሩ ነገር ሰርተን በጥሩ ሁኔታ በጥሩ ደረጃ ነው መገናኘት የምንፈልገው። ምክንያቱም አሁን ማውራት አስፈላጊ አይደለም። ፈጣሪ ሁሉንም ነገር ያሳልፈው፣ እግዚአብሔር ያሳልፈው። እና ወድሻለሁ ልቆቹ አንዴ ሰብሽ እሺ ኬኩን ገመትካት ወይ? ኬኩን አልገበስካትም።